ወይ ልጆቼ መጣችሁ እንዴ? ሄኖክ አልመጣም? አልመጣም። ይሄው አባባችሁ። ሂድና ራስ መኪና ውስጥ አስገባው እንጂ። መቼ ነው ደግሞ እኚህ ሽማግሌ የቀጠራችሁ? ምን አውቄ በእናትህ ኬትም እየሰበሰባቸው። ቆይ ስለ ነገው አያስብም እንዴ? ገንዘባችሁን የትም እየበተነ ነው እንዴ ትዳራችን ይቆይ የሚለው? ተወው ይምጣ ብቻ። እኔ ነኝ የማደርገውን የማውቀው። ታዲያ አሁን ለምን አትደውይለት እንዴ? ስልኬስ? ይሄው የኔ ልጅ ስልክሽ እቃ አስገቡ ተባሉ እንጂ ማን አዘዘ? የኔ ፍቅር መጣችሁ እንዴ? ቆዩ አይደል እንዴ? የት ነው ያለኸው? መጣው በቃ መጣው። እንኩ ደግሞ ይሄ ምንድነው? ይሄ ደግሞ የተሸከሙበት ነዋ። ምን ነው አነሱት እንዴ? አይ የኔ ልጅ አያስፈልገኝም። አስጠብቁሽ የኔ ፍቅር። ሱቁን ለማንም ሽማግሌ ጥለ ነው እንደምትዞረው? ደግሞ ከቀጠርክ ነቃ ያለ ወጣት አትቀጥርም? ማን ነው ሽማግሌ የምትይው? እኔ ነዋ። አባዬ ነው ሽማግሌ ያልሽው? እንዲህ መሆኑ እንኳን ከኔ ይበልጣል። ምን አባት ናቸው? ጉድ ፈላ። አሁን ላስታውቅሽ፣ አባዬ ፍቅረኛ ያልኩት እሷ ነች። እሷ ነች? ይኸውልዎት አባቴ። ሄኖኪ ሂድና እስኪ አፕሎቹን አምጣልኝ። እሺ ይቅርታ አድርጉልኝ፣ አጥፍቻለሁ። የሄኖክ አባት ስለሆንኩ ብቻ አይደለም ልታከብርኝ የሚገባው። እድሜ በራሱ አያስከብርም? ተናድጄ ስለነበር ነው። ይቅርታ